ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች ተከታታዮቻችን አዳዲስ መረጃዎች ይዘንላችኋል። እናንተ ይህንን መረጃ እንድትከታተሉን በአክብሮት እንጠይቃችኋለን። ዋና ዋናዎቹን ልንገራችሁ። የኔታንያሁ እንግዲህ በዶናልድ ትራምፕ ላይ ትችት ወይም ደግሞ ቅሬታቸውን የገለጹ ነው የሚገኙት ነግራችኋለን። በኦሮሚያ ክልል ከባድ ጉዳት መድረሱም ጭምር ነው የተነገረው። እንግዲህ በዛ አካባቢ በርካታ ጉዳት ደርሷል ነው የተባለው። ስለሱ ነግራችኋለሁ። በባንግላዴሽ እንደዚሁም ወደ 500 በላይ ህጻናት ህይወታቸው አልፏል። ኩፍኝ ነው እንግዲህ ኩፍኝ ታውቁታላችሁ ብዬ አስባለሁ። በሱ ነው የሴኔጋል ፕሬዚዳንት እንግዲህ የሴኔጋሉ ፕሬዚዳንት ጠቅላይ ሚኒስትራቸውን ከህፃናት አንስተዋቸዋል። አብረው ነበረ ምርጫ ሲወዳደሩ የነበሩት እና ለበርካታ ጊዜያትም የፖለቲካ እንግዲህ ጓደኛሞች ነበሩ። አሁን ወደ ጸብ አቅንተዋል። ስለሱም ነግራችሁ ነገር ይኖራል። እንደዚሁም ደግሞ የሲንጋፖሩ ባለሀብት 3.8 ሚሊዮን ብር በነገራችን ላይ ይሄ ይጠቅማቸዋል ለባለሀብቶች 3.8 ሚሊዮን ብር ተጭበርብረዋል የተባለው እጅግ በርካታ ገንዘብ ነው። እንዴት ተጭበረበሩ የምንመለከተው ይሆናል። እንደዚሁም ደግሞ የስራ ማቆም አድማ ወይም ደግሞ የስራ ማቆም መብት ነው የሚባለው እሱ ጸድቋል፣ ህግ ሆኖ ማለት ነው። ማለት ያው መብት በፊት በመብትነት አልጸደቅም ነበር። በተለይ በዓለም እንግዲህ ህግ አለ አይደል እና በዛ ላይ አልጸደቅም ነበር የሰብአዊ መብቶች እንደዚሁም በፍርድ ቤት አሁን ጸድቋል ነው የተባለው። ስለሱ ሰፋ ለመረጃ እነዚህና በርካታ መረጃዎች ይዘናል። ሰው እናንተ እስከ መጨረሻው ብትከታተሉ ደስታችን ነው። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው የኔታንያሁ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መልእክት አስተላልፈዋል። ከዶናልድ ትራምፕ ጋር ያላቸው ግንኙነት እንግዲህ ወደ መሻከር መድረሱን ነው የገለጹት። ዶናልድ ትራምፕ እያንዳንዷን ውሳኔ በግላቸው ነው እየወሰኑ የሚገኙት በዚህ ሰዓት ማለት ነው። እና ከዚህ ጋር በተገናኘ ነው እንግዲህ ቤንጃሚን ኔታንያሁ ከዶናልድ ትራምፕ ጋር ያላቸው ግንኙነት እየሻከረ መሆኑ ነው የተገለጸው። በተለይ ደግሞ ዶናልድ ትራምፕ አንድ ንግግር ተናግረዋል። አንዳንዶች ጦርነት ይፈልጋሉ፣ አንዳንዶች ደግሞ ሰላም ይፈልጋሉ የሚለው ንግግር ኔታንያሁ ጦርነት እንደሚፈልጉና እሳቸው ደግሞ ሰላም እንደሚፈልጉ አድርገው ገልጸዋል የተባለው እና ይህ ነገር ክፍተት በመካከላቸው መፍጠሩም ጭምር ነው የተገለጸው። እንግዲህ ሁለቱ ሀገራት ናቸው በዋናነት ወደ ጦርነት ዘልቀው የገቡት እና የመካከለኛው ምስራቅም ከፍተኛ ውድመት ማስተናገዱ የሚታወቅ ጉዳይ ነው እና ከዚህ ጋር በተገናኘ ግን ምናልባትም አንድ ካልሆኑ እስራኤል በተለይ የከፋ ጉዳት ነው የሚገጥማት። ነገር ግን ቤንጃሚን ኔታንያሁና ካቢኔያቸው ኢራን ላይ አሁንም ጥቃት የማድረስ ከፍተኛ የሆነ ዝግጅት እያደረጉ እንደሆነ ነው መረጃዎች የሚጠቁሙት። ቀጣይ መረጃችን የሚሆነው ደግሞ በኦሮሚያ ክልል ነው። እንደምታስታውሱት በኦሮሚያ ክልል ባለፈው እንግዲህ ከባድ ጉዳት መድረሱ ይታወቅ ነበረ እና አሁን ከዛ አካባቢ መረጃ ወጥተዋል። እንደ አካባቢው ነዋሪዎቹ ከሆነ በኦሮሚያ ክልል በሰሜን ሸዋ ወረ ጅርሱ ወረዳ ነው ይህ ጥቃት የተፈጸመው። ወደ 6 ቀበሌዎች ናቸው በነገራችን ላይ በዚህ ቦታ የወደሙት ማለት ነው። የ6 ቀበሌ ቤቶች ሙሉ ለሙሉ መቃጠላቸው ጭምር ነው የተነገረው። 6 እንግዲህ ንጹሃን ተገድለዋል። አንድ አባትና ልጅ አብረው ማለት ነው። ከዚህ ጋር በተገናኘ ግን እንግዲህ የጸጥታ አካላት እስካሁን በቦታው እንዳልገቡም ጭምር የመረጃ ምንጮች የጠቀሱ የሚገኙት። ወደ 100 ኩንታል ነው የተቃጠለው በነገራችን ላይ 100 ኩንታል እጅግ በርካታ እህል ነው የተቃጠለው። እንደዚሁም ደግሞ ወደ 150 የሚጠጉ ከብቶች ተነድተዋል የተባለው በርካታ ንብረትም መውደሙም ጭምር የተነገረው። ከዚህ ጋር በተገናኘ ግን በርካቶችም ታግተው ተወስደው ነበረ በዛው ዕለት ማለት ነው እና አሁን 1 ሚሊዮን ብር እየከፈሉ ነው ወደ እንግዲህ እንዲለቀቁ የተደረገው ማለት ነው። እጅግ ከባድ ጉዳት ነው ያስተናገዱት በዛ አካባቢ። ሌላኛው መረጃችን የሚሆነው ደግሞ በባንግላዴሽ በተከሰተ የኩፍኝ ወረርሽኝ ወደ 500 ህጻናት ህይወታቸው ማለፉ ነው የተነገረ የሚገኘው። እንግዲህ ይህ ኩፍኝ የሚባለው እኛም ሀገር እንደዚህ ይከሰት ነበር። አሁን ግን በባንግላዴሽ ባለፉት 24 ሰዓታት ብቻ ወደ 13 ህጻናት ህይወታቸው ማለፉንም ነው የተገለጸ ማለት ነው። ከመጋቢት ጀምሮ እስካሁን ድረስ ወደ 513 ህጻናት ህይወታቸው ማለፉ ነው የአካባቢው የጤና እንግዲህ ባለስልጣናት እየገለጹ የሚገኙት ማለት ነው። ወደ ቀጣይ መረጃ ስናቀና ደግሞ ሴኔጋል ናት። የሴኔጋሉ ፕሬዚዳንት ባሲሩ ዲዮማ እንግዲህ ባሲሩ ዲዮማ የሚባሉት የሴኔጋል ፕሬዚዳንት ናቸው እና እንግዲህ እነዚህ ሁለት ሰዎች ፕሬዚዳንቱ ጠቅላይ ሚኒስትሩና ፕሬዚዳንቱ በአንድ ላይ ተወዳድረው እጅግ ጓደኛሞች የፖለቲካ ማለት ነው ጓደኛሞች ነበሩ። እናም አሁን እነዚህ ሁለት አካላት ተጣልተዋል የተባለው ለጸቡ መነሻ ደግሞ የሆናቸው በዋናነት እዳ ነው የተባለው ወይም ብድር ወይም እዳ እንግዲህ ለሀገር ኢኮኖሚ እጅግ ከባድ ፈተና እንደሚያመጣ
ይታወቃል። እና እነዚህ ሁለት ግለሰቦች ሁለቱ ባለስልጣናት ማለት ነው ተጣልተዋል። ፕሬዚዳንቱ ይህንን ጠቅላይ ሚኒስትሩን ከስልጣን አንስተዋቸዋል። እንደዚሁም ደግሞ ካቢኔያቸው ሙሉ ሙሉ በትነዋል የተባለው የሁለቱ ፖለቲከኞች ጸብ የሀገሪቱ ዕዳ የውጭ ከጠቅላላው የሀገሪቱ ዕዳ ከውጭ እንግዲህ የሀገሪቱ የውጭ ዕዳ ማለት ነው ከሀገሪቱ ጠቅላላ ምርት 135 በመቶ ነው። የሚገርማችሁ 135 በመቶ እንግዲህ ከምታገኘው የምታወጣው ይበልጣል ማለት ነው። እና እንደዛ በመሆኑ ምክንያት አይኤምኤፍ ብድር ከልክሏል። ወደ 1.8 ቢሊዮን ብር ጥያቄ አቅርበው ነበር፣ ብድርም አንሰጥም ብሏል። ምክንያቱም ያለባቸው ዕዳ ከዚህም ተጨማሪ ሊኖር ይችላል፣ ሪፖርት አላቀረቡም በማለት እንግዲህ እገዳ ተጥሎባቸዋል ነው። ሴኔጋል ውስጥ ከፍተኛ የፖለቲካ ውጥረት ተፈጥሯል ነው የተባለው። ሌላኛው መረጃችን እንግዲህ የስራ ማቆም አድማ ወይም ደግሞ